አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የሳሪ ገጠሪዋ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ከኔ ጋር አልሐምዱሊላህ ሽክርላ። ከእናንተ እስኪ እንዴት ናቸው? አይበክቸው ሁሉ ሰላም፣ ሁሉ መልካም። እንዴት ተለመደው ለዚህ ቻናል አዲስ ካላችሁ የደወል ምልክቷን አትቁሯት፣ እንዲሁም ላይክ አድርጉ። ለምታበረታቱኝ እህቶች ወንድሞቼ ከልብ ነው የማመሰግነው። ይዛከላ ኸይርን። እንዲሁም ደግሞ አዲስ ወይ ሰብስክራይብ አድርጉ፣ ቪዲዮዎችን ሸር አድርጉልኝ፣ አበረታቱኝ። አዲስ ጀማሪ ነኝ ማለት ነው። ዛሬ ደግሞ የምንሰራው ብላሊት ነው የምንሰራው። እንደምታዩት እዚህ ጋር ብላሊት አለኝ። በእንቁላል አድርገን እንሰራለን ማለት ነው። ወደ አሰራሩ እንግዲህ ወዶችዬ እዚህ ጋር መጥበሻ አለኝ። መጥበሻው ትንሽ ግሏል። ትንሽ ተጋለ ወዲያ እንዲያ ዘይት ነው የማደርገው ማለት ነው። ትንሽዬ ዘይት አደርግበታለሁ። ትንሽ እንደዚህ አደርግበታለሁ፣ አላበዛም። መጨረሻ ገቤ ስለማረግ ከዛ ዘይቴን ካረኩኝ በኋላ እንዳልኳቸው ሙጫው ሙቋል። ከዛ ወዲያ ብላሊቴን ነው የማደርገው እንደዚህ ማለት ነው። ብላሊቴን ካደረኩ ወዲያ እንደ አማስለዋለሁኝ። ቶሎ ቶሎ ነው የማማስለው። ለምን እንደ ጥቁር ምናምን እንዳይሆንብኝ ማለት ነው። የምፈልገው ዛህቤ እንዲሆን ነው፣ ቀላ እንጂ ነው የምፈልገው ማለት ነው። በቃ ብዙም ሳይቀራ ያን ወርቃማ ሲሆን ነው የምንተው እና ጠብሼ እንገናኛለን። ቪዲዮ እንዳይረዝምባቸው ማለት ነው። እዚህ ጋር ደግሞ ውሃ ጥጃለሁ፣ ይሄን የምቀቅልበት። እሺ ውዶችዬ፣ በዚህ መልኩ ጠብሼዋለሁ። እንደምታዩት ብላሊቱን እንዲያለ እንትን ዛህቤ ነው ያረኩት። እንደምታያችሁ እንትን አለብኝ የሆነ ገርጠት የማለት ነገር እና እንደምታዩት ዛህቤ ሆኗል። በዚህ መልኩ ጠብሼዋለሁኝ። እዚህ ጋር ውሃው እንደምታዩት ፈልቷል። እጨምረዋለሁ እዚህ ጋር ማለት ነው። አዩት፣ እንደምታዩት እዚህ ጋር ጨምሬያለሁኝ። ይሄ በሰላ ነው ውሃ ሙቄ ማለት ነው። እንደምታዩት ወርቃማ ነው ያደረኩት። አላጠቆርኩትም፣ እንትንም አላልኩት። ወርቃማ ነው የሆነው። እዚህ ጋር እንትን አለኝ። ይሄ ምንድን ነው? ህንዳት ስኳር ድንች ማለት ነው። እንደምታዩት በዚህ መልኩ የተወሰነ ማይወስለው በኋላ ላይ እንትን ስለምለው እጥደዋለሁኝ። አጠርፍፌ ምናምን ብዙ አላበስለውም፣ ቡክት አላረገውም ማለት ነው። አንዳንዱ ብላሊት ግን ቶሎ ነው የሚቦካ ማለት ነው። ቶሎ እዚህ ጋር ደግሞ እንቁላሌን እንደዚህ ሰብሬ እዚህ ጋር አረጋለሁኝ ማለት ነው። እንደምታዩት ያን ስራ ባንቺ ካሜራ ይዤ ነው እና በዚህ መልኩ ሰብርና እዚህ አድርጌ እንገናኛለን። እና ወዶችዬ በዚህ መልኩ ሰብሬ 6 እንቁላል ነው ያደረኩት ጋይስ። እንደ በላላይታችሁ ብዛትና ማነስ ማድረግ ትችላላችሁ። እዚህ ጋር ደግሞ ጨውና እርድ ያለኝ እንደምታዩት ትንሽ የጨውና እርድ፣ ፍልፍል አስወጥን መጠቀም ትችላላችሁ። እኔ ግን እንዲጠቁር ስላልፈለኩ አልተጠቀምኩም። 6 እንቁላል ነው ያደረኩት። ብላሊቱ የት መሰላችሁ? ይሄ ግማሹን የተጠቀምኩት ብላሊቱ ማለት ነው። ይሄ ግማሹ እንደምታው ግማሹን ነው የተጠቀምኩት። 6 እንቁላል ስለሚበቃው 6 እንቁላል አድርጌበታለሁኝ። እንቁላሉን እንዴት መሰላችሁ የምሰራው? እንደ ፍርፍር አድርጌ ዝም ብዬ ኖርማል ነው የምሰራ ማለት ነው። እና ውዶቼ የሁሉም ቤት አሰራሩ ይለያያል። ብላሊት ቀላል ነው፣ በ2 ደቂቃ ውስጥ ሰርታችሁ ማቅረብ ትችላላችሁ። እና እዚህ ጋር ደግሞ እቺ መጥበሻ አለችኝ። ትንሽዬ ዘይት አረግባታለሁኝ እንደዚህ ማለት ነው። ይሄ ነው ዘይቱ። እና ውዶቼ እንቁላሌን አረግበታለሁ። ዘይቱ እንቁላል እንደምታወት እንደዚህ አርጌ የመታወትን እንቁላል ጨውና እርድ አርጌ ማለት ነው። እና ፈርፈር እንዲል ስለምፈልግ አማስለዋለሁ በዚህ መልኩ። ዘይቱን አማስለዋለሁ። ይሄ እንትኑ ማለት እንቁላሉ። እሺ ውዶችዬ በዚህ መልኩ ጠበስ ጠበስ አድርጌዋለሁ እንደምታዩት ማለት ነው። ብላሊቴ ደግሞ እስኪ እና መጥቆር የለበትም እንትኑ ማለት ነው። ይሄ እንቁላሉም ሆነ ብላሊቱ ስትጠብሱ ስታጠቆረ ደስ አይልም። እንደምታዩት ብላሊቱ ዛህቤ ነው። ትንሽ እንደዚህ በእጃችሁ ይዩት። ትንሽ ቀረዋል እኔ እና ብላሊቱንም ዛህቤ ይሄንንም ደግሞ ታጣጣቁም ብዙ እንትን ሳይል በዚህ መልኩ አድርጉት እና አበረታቱኝ። ለቻናሌ አዲስ ካላችሁ ሰብስክራይብ አድርጉኝ። ተውዶች እያበረታቱኝ፣ አዲስ ጀማሪ ነኝ። ቪዲዮዎችን ሸር አድርጉልኝ፣ ተባበሩኝ።
የኔ ውድ ነገሮች በዚህ ሙቀት አሁን ወላሂ ምግብ የምንሰራ ሰዎች ከባድ ነው። ብቻ አልሐምዱሊላህ ይኸውስ እዚህ እንደምታዩት ይሄ ጥጃለሁ፣ እዛ ጋር ቡና ጥጃለሁ፣ እዚህ ጋር በላሊቱ፣ እዚህ ጋር እንትኑ ብቻ በዛ ላይ ሙቀቱ ሙቀት ነው። አስባችሁታል? ብቻ አልሐምዱሊላህ አበረታቱኝ የኔ ውድ ነገሮች አበረታቱኝ። ቻናሌን ሰብስክራይብ፣ ላይክ፣ ሸር አድርጉልኝ። እንግዲህ ውዶች በዚህ መልኩ አውጥቼዋለሁ። ላጠለው ነው በማጥለያ ማለት ነው። አጥቤ እንገናኛለን እና ውዶች በዚህ መልኩ አጥልዬዋለሁኝ። አሁን ካጠለልኩት ወዲያ የማረግበት ምን መሰላችሁ? ይሄ ሶስት ስኒ ስኳር፣ 3 ፍንጃል ስኳር ነው የማረገው። የኔ ሴትዮ ስኳር ትወዳለች። እናንተ ሰዎቻችሁ የማይወዱ ከሆነ ስኳር አታብዙበት። ስኳር ለጤናም ለምን ጥሩ ሰላል አይደለም። ስኳር አታብዙ ማለት ነው። እዚህ ጋር ደግሞ ትንሽዬ ቅቤ ነው የማረገው። እንደምታዩት ትንሽ ነው፣ አላበዛም። ከዛ አማስለዋለሁ ማለት ነው። ይሄንን እንደዚህ አርጌ ቅቤውና ስኳሩን አርጌ በደንብ አርጌ አዋህደዋለሁ። ያው በአንድ እጄ ስልክ ይዤ ስለማይመቻችልኝ አላሁ አክበር ስልኩን ላስቀምጥና በደንብ አዋህጄ እንገናኛል። እንደምታዩት በደንብ አዋህጄዋለሁኝ። ውሃው እየተንጠፈጠፈ ነው፣ ስኳሩ ማለት ነው። ብዙ ሰዓት አልተወውም። ለምን ስኳሩ ማውጡ እንትን ብሎ እንዳይጨርስ ማለት ነው። ቅቤና ስኳሩ ትንሽዬ እንዲሁ ካለ እዚሁ ብረት ድስት ላይ ነው ዘርግፌ የምጥደው። እንገናኛለን። ትንሽ እንትን ይበልናል። መርሀባ ወዶችዬ በዚህ መልኩ ዘርግፌዋለሁ። የትንሽ ውሃው ተንጠፈጠፈ ወዲያ እንዲያ በዚህ መልኩ ዘርግፌዋለሁ። እሳቱ ላይ ነው የምንጥደው ዋለሁኝ። አሁን የማረገው እንቁላሉን ነው ማለት ነው። እንቁላሉን የጠበስኩትን እንቁላል አረግበታለሁ እንደምታዩት በዚህ አርጌ ከዛ አማስለዋለሁ ማለት ነው። በዚህ መልኩ አማስለውና እንደዚህ አርጌ ቢያንስ አንድ 5 ደቂቃ የሚሆን ከድኔው እንትን ይላል። ትንሽ ይቆያል እሳቱ ላይ ማለት ነው። እንገናኛለን ተመልሰን። ይሄ ደግሞ ውዶቼ ትንሽዬ ሄል ገህዋ ላይ የሚገባበት አለ ማለት እሱን ትንሽ እያልኩበት ማለት ነው። ሳይበዛ በትንሹ አድርጉበት እና ትንሽ ሄል አድርጉበት። እንደዚህ ከሆነ ወዲያ እንዲያ ሄል ትንሽ እያልኩበት ጥሩ ነው ለጣዕሙ ለቃናው። እንዲሁም ዘፈራን ካላችሁ ዘፈራን አድርጉበት። እኛ ጋር ችግር የለውም። እንደነገርኳችሁ የሌለ ነገር ብዙ የለም ነው። ባለው ነው የምንሰራው። ችግር የለባትም ሴትዮዋ። ካለ እናረጋል፣ ከሌለ የለም ነው። እና በዚህ መልኩ ሰርታችሁ ብትቀምሱት በጣም አሪፍ ነው። በጣም ማለት ነው ይጥማል። ስራውም ደግሞ ቢያንስ 10 ደቂቃ 15 ደቂቃ ነው። ከዛ በላይ አይሄድም። ቀለል ያለ አሰራር ነው። ሰርታችሁ ሞክሩት። ትወዱታላችሁ ብዬ ተስፋ አደርጋለሁ። እንዴት ተለመደው ለዚህ ቻናል አዲስ ካላችሁ ሰብስክራይብ አድርጉኝ፣ እንዲሁም ላይክ አድርጉ ማለት ነው። ሰብስክራይብ፣ ላይክ፣ ሸር አስተያየታችሁን ኮሜንት ላይ ቀለጥ ምናምን ካለ ችግር የለውም እንታረማለን ማለት ነው። በአንድ እጄ ካሜራ ይዤ በአንድ እጄ ስለሆነ ብዙ ላይ ጠራላችሁ ይችላል። ይቅርታ። ግን ቢሆንም አበረታቱኝ ውዶች፣ እያበረታቱኝ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ ማለት ነው። እንግዲህ ውዶችዬ እንደምታዩት በዚህ መልኩ ሆኗል። በላሊቱ ይበቃዋል ማለት ነው። ሀራራ ላይ ነው የማደርገው። ይበቃዋል፣ ምክንያቱም እንዳይቦካ ይበቃዋል። አሁን እንደምታዩት አልቦካ ምርት ነው። እንግዲህ ውዶችዬ በዚህ መልኩ አልቋል ብላሊቴ ማለት ነው። እንደምታዩት በዚህ መልኩ ሰርቼ ጨርሻለሁ። በጣም ነው የሚያምረው ወላሂ፣ ለማካበድ አይደለም። ይጥማልምም እንቁላሉ ስላለው በጣም ይጥማል ማለት ነው። ተፈደሉ። የኔንም እንደዚህ በእንደዚህ ያዝቀርቻለሁ ማለት ነው። እና በጣም ነው የሚጥመው። እንደምታዩት አልፈረሰም ጋይስ። ሲፈርስ በላሊት አይጥምምም፣ በቃ አያምርምም። ይሄ አልፈረሰም፣ ሀብ ነው ግን ደግሞ በስሏል። ስለዚህ በዚህ መልኩ በላሊቴን ሰርች ጨርሻለሁኝ። እንዴት ተለመደው ግን ለዚህ ቻናል አዲስ ካላችሁ እህቶቼ ወንድሞቼ አበረታቱኝ። እንደምታውኝ እኔ አዲስ ጀማሪ ነኝ። ዩቲዩብን አንዳንድ የምታወልኝ ሰዎችም ጀዛከላህ ኸይርን ታላመሰግን አላልፍም። ግን አበረታቱኝ ውዶቼ። እኛ መዳን ቤት ያለን ልጆች ስራ ስንሰራ የሚያበረታታን የለም። እኛ ደግሞ እናበረታታለን። እና ውዶችዬ ስሞትላችሁ አበረታቱኝ፣ አበረታቱ። ሸር አድርጉልኝ፣ ሰብስክራይብ አድርጉኝ። አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። የዛሬው ብላሊት ይሄን ይመስል ነበር። በሌላ ቪዲዮ ውስጥ የምንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።